ሰላም ሰላም እንዴት ናችሁ? ጃክ እባላለሁ የጃክ ዲጂታልስ ሲኢኦ እና ፋውንደር ነኝ። ዛሬ ይዤላችሁ የመጣሁት ፕሮዳክት የጃክ ዲጂታልስ ክሊኒክ ማኔጅመንት ሲስተም ነው። እ እዚህ ጋር ደግሞ ስለ ሲስተሙ ሙሉ ዲቴይል እዚህ ቪዲዮ ላይ አሳያችኋለሁ ምን እንደሚሰራ ምን አይነት ፊቸር እንዳለው ምናምን። ሲስተሙ ፔሸንት እና ዶክተር ማኔጅመንት አለው። አፖይንትመንት ስኬጁል፣ ኤሌክትሮኒክ ሜዲካል ሪከርድ፣ ቢሊንግ ኤንድ ፋርማሲ፣ ላቦራቶሪ ማኔጅመንት፣ ሪፖርት እና አናሊቲክስ ሙሉ ዲቴይል አለው እና እዚህ ጋር ሎጎ አለ። የእናንተ ሎጎ በፈለጋችሁት መቀየር ትችላላችሁ። እዚህ በእናንተ ብራንድ ስም መቀየር ትችላላችሁ። የእናንተን ክሊኒክ ብራንድ ኔም እዚህ ጋር የእናንተን ክሊኒክ ብራንድ ሎጎ ማስቀመጥ ትችላላችሁ። ይሄን በሰከንድ ውስጥ ነው የምትቀይሩት። አሁን ለአድሚን እና ዳሽቦርዱን ላሳያችሁ። ስለ ሲስተሙ ዲቴይል ነገር ሳልገባ የሲስተሙን ፊቸሮችን እነግራችኋለሁ። ሲስተሙ ኦፍላይን እና ኦንላይን መስራት ይችላል። ኦፍላይን እና ኦንላይን ማለት ኦፍላይን ሲሆን እናንተ ክሊኒክ ብቻ ውስጥ ነው መስራት የሚችለው። የእናንተ ክሊኒክ ከዛ ከወጣችሁ ሲስተሙን አክሰስ ማድረግ አትችሉም። እዛው ካለ ዲቫይስ ላይ ዋይፋይ ላይ የተገናኘ ዲቫይስ ላይ ብቻ ዋይፋዩ ላይ ኮንፊገር ይደረጋል። እዛው ዋይፋዩ ላይ ኮኔክት የሆነ ዲቫይስ አክሰስ ማድረግ ይችላል። ሎጊን ፓስወርድ ብቻ ካለው ማለት ነው። ሁለተኛ ደግሞ በዴስክቶፕ ማየት ትችላላችሁ። እዛ ላይ በዴስክቶፕ ማየት ትችላላችሁ። በስልክም አክሰስ ማድረግ ትችላላችሁ። በፈለጋችሁት አይነት ዲቫይስ አክሰስ ማድረግ ትችላላችሁ። አሁን ለምሳሌ ስልክ ላይ ሎድ ላድርግና ላሳያችሁ። በዚህ መልኩ በስልክ ላይ ይሄን ይመስላል ሲስተሙ። እንደዚህ ሙሉ የፔሸንቱን ዳታ በዚህ መልኩ ማየት ትችላላችሁ። ስልክ ላይም ማየት ትችላላችሁ። እና ዴስክቶፕ እና ስልክ ካላችሁ ይሄንን ሲስተም በትክክል መጠቀም ትችላላችሁ። የኦንላይኑን ደግሞ ልንገራችሁ። ኦንላይን ሲሆን ደግሞ የፈለጋችሁበት ቦታ ልክ ቲክቶክ እንደምታዩ ብሮዘራችሁን ከፍታችሁ የእናንተን ሊንክ አስገብታችሁ እሱን ሊንክ እናንተ ብቻ ካላችሁ ነው ይህን ሲስተም አክሰስ ማድረግ የምትችሉ። እሱን ሊንክ የሌለው ሰው አክሰስ ማድረግ አይችልም። ሊንኩን ያለው ሰው ብቻ አይደለም ፓስወርድ እና ኢሜል አለ። እኔ እሰጣችኋለሁ እሱን ፓስወርድ እና ኢሜል። በዛ ፓስወርድ እና ኢሜል ሎጊን አድርጋችሁ ልክ እንደ ቲክቶክ እንደ ዩቲዩብ የፈለጋችሁበት ሁናችሁ ማየት ትችላላችሁ። አንድ እዚህ ጋር ዳሽቦርድ አለ። ዳሽቦርዱ ከላይ ሰዓትና ቀን አለ። ሰዓትና ቀን ለአፖይንትመንት ለማየት ይጠቅመናል። ምክንያቱም ለዛ ስለሚጠቅመን ሰዓትና ቀን እዚህ ከላይ ይቀመጣል። ሰርች ባር አለ። ሰርች ፔሸንት ሊሆን ይችላል። የተለያዩ ነገሮችን በሰከንድ ውስጥ ሰርች አድርገን ማየት እንችላለን። እዚህ ጋር ኤአይ ቻት ቦት ጨምረንበታል። ለምሳሌ ልክ ፋይንድ ፔሸንት ቱዴይ ምናምን የፔሸንቱን ስም ካስገባን ሙሉ ፔሸንት ሪካርድ መቼ ምን እንዳለበት ምናምን ይነግረናል በዚህ መልኩ ማለት ነው። እዚህ ጋር ኖቲፊኬሽን አለ። ኖቲፊኬሽን የሚጠቅመው አንድ ዶክተር አፖይንትመንት ሲገባለት ዴስክቶፑ ድምጽ ያሰማና ኖቲፊኬሽን ይገባለታል። ከዛ አፖይንትመንቱ እንትን ይላል ማካሄድ ይችላል ማለት ነው። እዚህ ጋር ሜሴጅ አለ። ሜሴጅ ከላብራቶሪ ወደ ሪሴፕሽን፣ ከሪሴፕሽን ወደ ላብራቶሪ፣ ወደ ኦፒዲ፣ ወደ ዶክተር፣ ወደ ተለያዩ እንትኖች እንትን ማድረግ ይቻላል። እይታውን ዳርክ ሞድ ማድረግ እንችላለን። ለአይናችን ነጩ ካልተመቸ እንደዚህ በዳርክ ሞድ አድርገን መጠቀም እንችላለን። ላይት ሞድ አድርገን መጠቀም እንችላለን። ወደ ዳሽቦርድ ስንገባ እዚህ ጋር ኩዊክ ሜኖች አሉ። ቶሎ የምናገኛቸው ሜኖች አሉ። ሙሉ የክሊኒኩን ዲቴይል ይሄ ለአድሚን ብቻ ነው የሚታየው ይሄ ዳሽቦርድ። ለዶክተሩም መንዝሊ ሬቨኑ የተለያዩ ነገሮች ይደበቃሉ። ለሱ የሚያስፈልጉ ብቻ በሮሉ እንትን ይታይለታል። አሁን ለምሳሌ የዶክተሩን ዳሽቦርድ ካየን በዚህ መልኩ ሎጊን ያደርጋል ዶክተሩ። ልክ ሎጊን ሲያደርግ የራሱ ብቻ ነው። አሁን ለምሳሌ ቶታል ፔሸንት ያለ እዚህ ቱዴይ አፖይንትመንትስ ድራግ በቃ የተለያዩ እንትኖች ለሱ የሚያስፈልጉትን ብቻ ነው የሚታየው። ለዶክተሩ በሮሉ መልኩ ይታየዋል።
እንጂ ከሮል ውጭ ምንም አክሰስ ማድረግ አይችልም ማለት ነው። ላብራቶሪም በዛው ሪሴፕሽንም እንደዛው ኤችአርም ሁሉም የክሊኒክ ውስጥ ያሉ የክሊኒኩ ሰራተኞች በራሳቸው እንትን አክሰስ ማድረግ ይችላሉ ማለት ነው። አሁን ወደ ፔሸንት ስንሄድ ፔሸንት ከነስማቸው ከነፋዘራቸው ሰርች ማድረግ እንችላለን። እዚህ ጋር በጀንደር ሰርች ማድረግ እንችላለን በስታተሳቸው ሰርች ማድረግ እንችላለን በተመዘገቡበት ቀን ሰርች ማድረግ እንችላለን። እዚህ ጋር ኤክስፖርት ሲኤስቪ ኢምፖርት ሲኤስቪ አለ። ኤክስፖርት ሲኤስቪ የሚጠቅመው የክሊኒካችን ፔሸንት ሪካርድ ሪፖርት በኤክሴል መልኩ ለማየት ነው የሚጠቅመን። ይሄ ለምን ይጠቅማል? ለሪፖርት ሊጠቅመን ይችላል። ለተለያዩ ለውጭ ነገሮች ሊጠቅመን ይችላል። በዚህ መልኩ በኤክሴል ኤክስፖርት አድርገን ማየት እንችላለን ማለት ነው። ኢምፖርትም ስናደርግ እዚህ ላይ ከዚህም በፊት የመዘገባችሁት የፔሸንት ሪካርድ በኤክሴል መልኩ ኢምፖርት ማድረግ ትችላላችሁ። እንደዚህ ኢምፖርት ስትሉ ቀጥታ ወደ ኢምፖርት ፔጅ ያስገባችኋል። የምትፈልጉትን እዚህ ጋር ሜዲስን ሊሆን ይችላል አፖይንትመንት ሊሆን ይችላል። እዚህ ጋር ዲቴይል ኢምፖርት አድርጋችሁ ወደ ሲስተሙ መጨመር ትችላላችሁ። አንድ በአንድ መጻፍ አይጠበቅባችሁም ማለት ነው። ከዚህም በፊት ያላችሁ ሪካርድ ካለ በኤክሴል መልኩ ቀይራችሁ ወደዚህ ኢምፖርት ማድረግ ይቻላል። በጣም ስራ የሚያቀልላችሁ ነው። አሁን ወደ ፔሸንት ዲቴይል ስንገባ እዚህ ጋር የፔሸንቱ ስም ይቀመጥለታል። እዚህ ጋር የፔሸንቱ አይዲ አለ። ይሄ አይዲ ሲስተሙ የሚሰጠው አይዲ ነው። የጾታው አለ እድሜው አለ የብለድ ታይፑ አለ ስልክ ቁጥሩ አለ የተመዘገበበት ቀን አለ ሙሉ ዲቴይል አለ። እዚህ ጋር ፔሸንት ፕሮፋይሉን ፕሪንት አድርገን ራሱ መጠቀም እንችላለን። ለተለያዩ ሪፖርቶች የፔሸንቱን እንትን በእናንተ ይሄ ሎጎ በእናንተ ክሊኒክ ብራንድ ኤክስፖርት ሆኖ ይቀመጥላችኋል። በዚህ መልኩ ይቀመጥላችኋል። ወደዚህ የፔሸንቱን ሙሉ ዲቴይል ሜዲካል ሪካርድ አፖይንትመንት ላብ ሪዛልት ቢሊንግ ፕሪስክሪፕሽን ዶክመንት አፕሎድ ያደረግነው አፕሎድ አድርገን ማስቀመጥ እንችላለን። የተለያዩ ኢሜጂንግ ኤክስሬይ ሊሆን ይችላል ሪፈራል ሌተር ኢንሹራንስ ኮንሰንት ፎርም በቃ የተለያዩ ፎርሞችን እዚህ ኤክስፖርት አድርገን ማስቀመጥ እንችላለን። ፕሪስክሪፕሽን ደግሞ ካለው እንደዚህ አድርገን ኤክስፖርት አድርገን እሱንም መጠቀም እንችላለን። የእሱን ፕሪስክሪፕሽን ማየት ከፈለግን በዚህ መልኩ ማየት እንችላለን። የፔሸንቱ ያለበትን ሁኔታ አክቲቭ ነው ኢንአክቲቭ ነው ምናምን የሚለው ሙሉ ዲቴይል በዚህ መልኩ ማየት እንችላለን። አዲስ ፔሸንት መጨመር ስንፈልግ በዚህ መልኩ አዲስ ፔሸንት መጨመር እንችላለን። ይሄ ፔሸንቱ ይሄ አውቶማቲካሊ ነው የሚሰጠው ሲስተሙ ፔሸንት አይዲውን ፈረስት ኔሙን ላስት ኔሙን ግራንድ ፋዘር ኔም ከዛ ቀን አለ እዚህ ጋር ከዛ እዚህ ጋር ኢሜል አድሬሱ ይቀመጣል። ከዛ ሪጅን አለ ሪጅን አዲስ አበባ ክልል ከተሞች ከሆነ ክልል ከተሞችን ትመርጣላችሁ። ይሄ አቃቂ ነው አዲስ ከተማ ነው አራዳ ነው ቦሌ ነው ይሄን ትመርጣላችሁ። ወረዳውን ቀበሌውን ትጽፋላችሁ የሰፈር ስም ካስፈለገ ትጽፋላችሁ። ኢመርጀንሲ ኮንታክት አብሮት የመጣ ሰው ሊሆን ይችላል። ሜይቢ ኢመርጀንሲ ሲያስፈልግ እንዲህ አድርጋችሁ ትመዘግባላችሁ። አሁን ዝም ብለን አውቶማቲካሊ እንመዘግብና እስቲ እንይ ልክ በዚህ መልኩ አሁን እዚህ ጋር ማነው በቃ እዚህ የሆነ ስም አስገብቷል። ይሄንንም ዝም ብሎ አውቶማቲካሊ ፊል የሚያደርግ አፕሊኬሽን ተጠቅሜ ነው። ከዛ ምን ያደርግልናል እንመዘግባለን በዚህ መልኩ ሴቭ አድርጎልናል። አሁን ሴቭ አድርጎልናል። ከዛ ይኸው የእሱ ስም አለ ሙሉ ዲቴይል እንትኑ አለ በዚህ መልኩ ያስቀምጥልናል። ከዛ እዚህ ፔሸንት ጋር የለንም። ቀጣይ ወደ ዶክተሮቹ ጋር እንሂድ። የዶክተሮቹን ደግሞ ይሄ ዋና አድሚኑ የሚያየው ነው። ዋና አድሚኑ ማለት ሲስተም አድሚኑ ዋናው የክሊኒኩ አድሚን የሚያየው ነው። ማናጀርም ሊሆን ይችላል። ዶክተሩ አለ እዚህ ጋር የዶክተሩ ስልክ ቁጥር አለ የኮንሰልቴሽን ፊ አለ። ሙሉ ዲቴይሉ እዚህ ጋር ይቀመጣል። ለአፖይንትመንት ነው የሚጠቅመው ኮንሰልቴሽን ፊ። አሁን እዚህ ጋር አለ አሁን ቡክ አፖይንትመንት ብንል ቡክ አፖይንትመንት ብለን አዲስ ፔሸንት እንመርጣለን። ሄለን ታደሰ እንላለን እዚህ ጋር ዶክተሩን ዶክተር አበበ እንላለን። ከዛ ልክ እዚህ ጋር ዛሬ ነው በዛሬ ቀን እናድርገው ዝም ብለን ሰአቱንም በአሁኑ ስንት ነው? 3 ከ21 9 ሰዓት ማለት ነው 9 ሰዓት ከ21 ነው በቃ
ይሄን እንጠቀማለን ለኮንሰልቴሽን ነው በቃ። ይሄን ማለፍ ትችላላችሁ፣ መመዝገብም ትችላላችሁ። ከዛ ልክ በዚህ መልኩ ይመዘግብላችኋል አፖይንትመንት ማነው ሄለን ታደሰ በድሉ ዲቴል መዝግቦላታል። ይሄ ቀጥታ ለማን ይደርሳል? እዚህ ጋር ልክ ቀጥታ ስትጨምሩ ለዶክተሩ ኖቲፊኬሽን ይደርሳል። አሁን እንደ ዶክተር አበበ ሆኜ ስገባ እዚህ ጋር ኖቲፊኬሽን ይደርሰዋል ኖቲፊኬሽን ይደርሰዋል። ሄለን ታደሰ ቡክድ ኮንሰልቴሽን ለዛሬ ኖቲፊኬሽኑን ይኸው ሲከፍተው ኮንሰልቴሽን አለ። ከዛም በኋላ ምን ያደርጋል ዶክተሩ? ክሬት ሜዲካል ሪካርድ ይላል። ክሬት ሜዲካል ሪካርድ ይልና በዚህ ክሬት ያደርጋል። ከዛ እዚህ ጋር ቺፍ ኮምፕሌንት አለ። እዚህ ጋር ሲፕተም ካለ ሂስቶሪ ኦፍ ፕሬዘንት ኢልነስ ፓስት ሜዲካል ሂስትሪ ካለው ፋሚሊ ሂስትሪ ካለው ሶሻል ሂስትሪ ስሞኪንግ ነው አልኮል ነው ድረግ ቫይታል ሳይን አለ እዚህ ጋር ቫይታል ብለድ ፕሬሸር ቴምፕሬቸር ሄርት ሬት ይሄ ሁላ ዲቴል በቃ ፊዚካል ኤግዛሚኔሽን ጂኤ አለ ኤኤንቲ አለ ቸስት አለ ሲቪኤስ አለ አብዶመን ሙሉ ዲቴል እዚህ ጋር ተቀምጧል። ለወደፊቱ ደግሞ ዲያግኖሲስ ፕላን የሚያስፈልግ ከሆነ እዚህ ጋር ፕላኑን ክሬት ታደርጋላችሁ። ከዛ ፎሎ አፕ ዴት የሚያስፈልግ ከሆነ ፎሎ አፕ ዴት እዚህ ጋር ኢንስትራክሽን ታስገባላችሁ። ከዛ ላብ የሚያስፈልግ ከሆነ እዚሁ ላብ ሪኩዌስት ማድረግ ይችላል። እዚህ ጋር ልክ ሪኩዌስት ሲያደርግ ለላቡ ኖቲፊኬሽን ይደርሰዋል ይገባለታል። ሜዲኬሽን ካስፈለገው ሜዲኬሽን አታችመንት ላብ ሪዛልት ይሄ ሙሉ ዲቴል ከዛ እንትን ይላል እዚህ ጋር ሴቭ ሜዲካል ሪከርድ ነው የሚለው። እዚህ ጋር ማየት ያለባችሁ ፋይናላይዝ ማለት የለበትም እዚህ ቀይ ይበራል። ፋይናላይዝ ቀይ ያረኩበት ምክንያት ዶክተሩ ይሄ ፋይናላይዝ ካደረገው ሜዲካል ሪከርድ ሎክ ነው የሚያደርገው። ማንም ሰው ገብቶ ኤዲት ማድረግ አይችልም። ቢኮዝ ኢትስ ሜዲካል ሪከርድ ሶ ሴቭ ድራፍት ነው የሚለው ሴቭ ያደርጋል። ምክንያቱም ኋላ መጥቶ አፕዴት ማድረግ ይችላል። ለምንድነው ላብ ሊኖር ይችላል ሜዲኬሽን ሊኖር ይችላል። ሶ ለዛ እንትን ይላል። አሁን ለምሳሌ ዝም ብለን እንሙላና ከዛ በዶክተሩ ነው ይሄ እንግዲህ ከዛ ክሬት ሜዲካል ሪከርድ እንላለን። ከዛ ከታች ሜዲካል ሪከርድ አለ ክሬት ሜዲካል ሪከርድ እንላለን። ከዛ ፔሸንታችን እቺ ናት። ከዛ እንሞላለን ሙሉ ዲቴሉን ሞልተን እንልካለን። ከዛ ላብ ሪኩዌስት እናድርግ እስቲ አሁን ላብ ሪኩዌስት እናድርግ። እኔ ያው ሜዲካል ላይ ብዙም እንትኑ የለኝም እናንተ ብዙ ዲቴሉን ታውቃላችሁ ብዬ አስባለሁ። ሴቭ ሜዲካል ሪከርድ እንላለን። ልክ ሴቭ ሜዲካል ሪከርድ ስንል ሜዲካል ሪከርዱን ሴቭ አድርጎልናል። በተጨማሪም ደግሞ ለላብራቶሪው ሪኩዌስት ልኮልናል። ለላብራቶሪው አሁን በላብራቶሪው ሎጊን አድርጌ ላሳያችሁ። ልክ ለላብራቶሪው ኖቲፊኬሽን ይደርሳል። ኖቲፊኬሽን ሲደርስለት አሁን ለምሳሌ የማነው የደረሰለት? ሄለን ታደሰ አሁን ሪኩዌስት ያደረግነው ደረሰለት። ይሄው ሪዛልት ቫልዩ አለ ዩኒት አለ ሪፈረንስ ሬንጅ አለ ፍላግ ካስፈለገ ፍላግም ማስቀመጥ ይችላል። ኖት መጻፍ ካስፈለገ እዚህ ጋር ሪዛልቱን ይጽፋል። አሁን ዝም ብለን እኔ አይዶንት ኖ የሜዲካል እንትን እናንተ ታውቃላችሁ ዝም ብዬ ቁጥሩን ልምላውና ሪዛልቱን በዚህ መልኩ ይሞላዋል። እሺ ከዛ ዩኒቱን ሚሊግራም ሊሆን ይችላል አይ ዶንት ኖ እናንተ ይሄን እናንተ ናችሁ ሜዲካል እንትን ናችሁ እናንተ ናችሁ የምታውቁት። ሶ ሬንጁ በቃ እንደዚህ አድርገን ሪኩዌስት እንመልስለታለን ሪዛልቱን በዚህ መልኩ ሴቭ እናደርገዋለን። ልክ ሴቭ ስናደርግ ዳውንሎድ አድርገን ለዶክተሩ መላክ እንችላለን። ላብ ሪዛልቱን ለዶክተሩ አውርደን መላክ እንችላለን። አውቶማቲካሊም ይልካል ማውረዱም አያስፈልግም። ምክንያቱም እሱ አውቶማቲካሊ መላክ ስለሚችል በዚህ መልኩ ላብ ሪዛልቱ ይቀመጣል
ይሄን ይመስላል። ላብ ሪዛልቱ ይሄን ይመስላል። በጣም በሚያምር ዲዛይን አውቶማቲካሊ ሰርቶ ያስቀምጥልናል። ሜሴጅ ላይ እንገባለን። ለዶክተር አበበ እንልክለታለን። ኦኬ ለዶክተር አበበ እንልክለታለን። ምክንያቱም ከእሱ ነው የተቀበልነው። አርጀንት እንላለን። ሄር ሄለን ሪዛልት ይሄ ጀስት ሜሴጅ ነው። ልክ በስልካችን የምንጠቀመው ሜሴጅ ማለት ነው። ይሄን ሁላ በስልካችን ማድረግ እንችላለን። ኮምፒውተር እንትን ማድረግ እንትን ብትሉም በዚህ መልኩ ፒዲኤፉን ይመርጥና ሴንድ ይላል፣ ይልከዋል። ልክ በዚህ መልኩ ሴንድ ብሎለታል። ከዛ አሁን ዶክተሩ ጋር እንሂድ እንግዲህ ዶክተሩ ጋር እንግባና ሎጊን እናድርግ። በዚህ መልኩ ለዶክተሩ ኖቲፊኬሽንም ሚሴጅም አለ። ኖቲፊኬሽንም ሚሴጅም በዚህ መልኩ ይቀመጥለታል። ይኸው ሂር ሄለር ሪዛልት ብሎ ማነው ከሜሮን አለሙ ከማን ምንድናት ላብ ቴክኒሻን ምንድነው ፒዲኤፍ አሁን ከፍቶ ቢያየው ይሄ ነገር የሚጠቅሙ ለወደፊቱ ለማስቀመጥ በዚህ መልኩ መጠቀም እንችላለን። እሺ ከዛ አሁን አፖይንትመንት ውስጥ እንገባለን። የማንን ነበረ የሄለን በድሉን እናያለን። አሁን እንደምታዩት ላብ ሪዛልቱን ተጨምሯል። ከዛ ኤዲት ሜዲካል ሪካርድ እንላለን። ኤዲት ሜዲካል ሪካርድ እንልና ላብ ሪዛልቱን እዚህ ጋር እንጨምራለን። ላብ ሪዛልቱን ከእንትኑ የተቀበልነው ላብ ሪዛልት እዚህ ጋር አፕሎድ አድርገን ማስቀመጥ እንችላለን። ልክ በዚህ መልኩ አፕሎድ ያደርግልናል። ከዛ ሴቭ ትላላችሁ። በቃ ሴቭ አድርጎልናል። ይኸው ላብ ይኸው በዚህ መልኩ ይቀመጥልናል። ከዛ አሁን በዛው ሜዲካል እንትን ሪኩዌስት ማድረግ እንችላለን። በዛው መድኃኒት ሪኩዌስት ማድረግ ይቻላል። አሁን ጀስት እዚህ ጋር እንግባ ላሳያችሁ አንዴ ሪኩዌስት ሜዲኬሽን ልበልና ሪኩዌስት ሜዲኬሽን ስንል ቀጥታ ወደ ሜዲኬሽን ሪኩዌስት እንትን ነው የሚወስደን። ሜዲኬሽን በቃ መምረጥ ነው። አውቶማቲካሊ ሄለን ታደሰ እንደሆነ ያውቃል ሲስተሙ። ከዛ ስቶካችን ላይ ያሉትን ሜዲኬሽን ከሌለን ዝም ብለን አድ ሜዲኬሽን እንላለን። ከዛ ሜዲኬሽን በቃ ይሄ ሙሉ የመድኃኒቶች ከዛ ስንት እንደሆነ በቃ ጀስት እንሞላለን። ይሄም ዲቴል ሞልተን እንልካለን። አዲሽናል ኢንፎርሜሽን ካለ ለፋርማሲስቷ እንልካለን። ከዛ በዚህ መልኩ ቀጥታ ወደ ፋርማሲስቷ ይልክልናል። ከዛ ፋርማሲስቷ ደግሞ ይሄን ታያለች። ልክ በዚህ መልኩ ሄለን ታደሰ ሪኩዌስት መጥቷል። ፋርማሲ ውስጥ ገብተን አሁን እዚህ ብነካ ይኸው የሄለን ታደሰ አለ። እዚህ መድኃኒቱ ካለ መድኃኒቱን ታያለች መጀመሪያ መድኃኒቱ እናንተ ጋር ካለ ትሰጣለች። እዛው ትሰጥና እንትን ትላለች። መድኃኒቱ ግን ከሌለ አሁን አሞክሲሊን ብቻ ከሆነ ካለ እንደዚህ ሴሌክት ታደርጋለች የሌለው መድኃኒት። ሶስቱም ከሌለ ሶስቱንም ሴሌክት ታደርግና ምን ታደርጋለች? ጀነሬት ፒዲኤፍ ፎር ሴሌክተር ትላለች። ሴሌክት ላደረገችው መድኃኒት ጀነሬት ታደርጋለች። ልክ ሶስቱ ሴሌክት የተደረጉትን ለውጭ ይልክለታል። በዚህ መልኩ ዝርዝሩ የመድኃኒቱ ዝርዝር አለ። ማን እንዳዘዘ አለ።
ማን እንዳዘዘለት አለ፣ ሙሉ እንትኑ ዲቴል አለ። በቃ በዚህ መልኩ ለውጭ የዶክተሩ ሲግኔቸር እና የፋርማሲስቱ የማህተም ጋር ተመቶ ወደ ውጭ ይላካል ማለት ነው። በዚህ መልኩ አውቶማቲካሊ ጀነሬት አድርጎ ይሰጠናል። ከዛ በዚህ መልኩ ጨርሰናል። አሁን ወደ ሪሴፕሽን እንመለስ። ለሪሴፕሽን ደግሞ ምን ቢሊንግ እስካሁን ስናደርግ የነበረው አሁን ለምሳሌ ላብ ሪኩዌስት አድርገናል። ፋርማሲ ብዙ ነገሮችን ስናደርግ ነበር እስካሁን። አሁን ቢሊንግ ውስጥ ገብተን ብናይ ሄለን ታደሰ ይኸው 1500 ብር መጥቶባታል። 1500 ብር አውቶማቲካሊ ነው እየጨመረ የሚሄደው። አውቶማቲካሊ እየመዘገበ ይሄዳል። አሁን መጀመሪያ ዶክተር ኮንሰልቴሽን ፊ አለ 500 ብር መጀመሪያ የምታስታውሱ ከሆነ ላብ የላቡን ዲቴል ይሄን አንድ ላይ ማድረግ ትችላላችሁ። የላቡን ዲቴል ለምንድነው የከፈልኩት ምናምን ካለች እንትን አለ መድኃኒት የለም። መድኃኒት ለምንድነው የሌለው? ወደ ውጭ ነው የተላከው። ወደ ውጭ ስለተላከ የመድኃኒት አልተጨመረም። የላብና የዶክተር ኮንሰልቴሽን ፊ ሌላም ፊ ካለ ትጨምርና ከዛ እንትን ትላለች እንትን ማድረግ ትችላለች፣ ፕሪንት ማድረግ ትችላለች። አዲስ እንትን ታደርግና እዚህ ላይ ሴሌክት ፔሸንት ትላለች። ከዛ ሄለን ታደሰ ከዛ በቃ እንደዚህ አድርጋ ጨምራ ክሬት ኢንቮይስ ማለት ትችላለች። የሪሴፕሽን የሚሰራው ሰውዬ እንደዛ አድርጎ አውቶማቲካሊ ነው ይሄን ቢሊንግ የሚጨምረው። አንድ በአንድ እዛ መመላለስ አይኖርም። ከዛ ሲከፈል 1500 ነው፣ ካሽ ነው፣ ክሬዲት ካርድ ነው፣ ሞባይል መኒ ነው፣ ኢንሹራንስ ነው፣ ባንክ ትራንስፈር ነው። ይሄን ባንክ ትራንስፈር ከሆነ ሪሲፕቱ ሪፈረንስ ነምበሩ ይጨመራል። ከዛ ስክሪንሻቱን የእንትን ሪሲፕት ስክሪንሻት እዚህ ጋር አፕሎድ አድርጎ ሪካርድ ፔይመንት ይባላል። ከዛ ሪካርድ ያደርጋል፣ አውቶማቲካሊ ሪካርድ ያደርጋል፣ ክሎዝ ያደርግለታል። ይሄን ሁላ ምን ያደርጋል? ለአውቶማቲካሊም ደግሞ የሲስተሙ የእንትኑ ላይ ይመዘግብላታል። አሁን ፔሸንት ሄለን ታደሰን ከፍተን ብናይ አውቶማቲካሊ መዝግቦልናል። ቢሊንግ ስንት ነው? 1500 ብር ያለፈው ተከፍሏል። ላብ ሪዛልቱ በዚህ መልኩ ተቀምጦለታል። አፖይንትመንት ባለፈው የዛሬ ከዚህም በፊት ለሙከራ ያስገባሁት አለ፣ እሱንም መዝግቦልኛል። ሜዲካል ሪከርድ 2 ሜዲካል ሪከርድ አለ። ዶክተር አበበ የከፈተው ሜዲካል ሪከርድ አለ። ይኸው በዚህ መልኩ በዝርዝር ይቀመጣል ማለት ነው። አሁን በዚህ መልኩ አለ፣ ብዙ ዲቴሎች አሉ። እያንዳንዱ ዲቴል አለው። ኤዲት ምናምን አፕዴት ምናምን ማድረግ ይቻላል። ወደ ፋርማሲ ስንሄድ ስቶክ ላይ መመዝገብ ትችላላችሁ። ስቶክ አድረግ ብላችሁ የድረጉን ፕራይስ ሙሉ ዲቴል ድረግ ኔም፣ ብራንድ ኔሙ ካለ ከዛ ካታጎሪው ምንድነው፣ ዶዜጁ፣ ስትሬንግዙ፣ ማኑፋክቸረሩ ማነው፣ በዩኒት ፕራይሱ በብር ከዛ ሴቭ እናደርጋለን። ይህ ለምንድነው የሚጠቅመን? ለወደፊቱ አንዴ ሲስተም ውስጥ ለመመዝገብ ያላችሁትን መድኃኒት የሌላችሁም ቢሆን ችግር የለውም። ምክንያቱም ሪኩዌስት ለማድረግ እንዲያመች በዚህ መልኩ አድ ድራግ ማድረግ ትችላላችሁ ማለት ነው። ከዛ ሜዲኬሽን ሪኩዌስት እዚህ አለ። ይሄን ቅድም አሳይቻችኋለሁ። ወደ ላብራቶሪ ስንሄድ ላብራቶሪ በዚህ መልኩ ዝርዝሩ ይቀመጣል። ከዛ ላብ ፕራይሲንግ አለ እዚህ ጋር የላብ ፕራይሲንግ እናንተ ካላችሁት አሁን ለምሳሌ አልካላይን ፎስፌት ካላችሁ አለን ትላላችሁ። ፕራይሱን አፕዴት ማድረግ ከፈለጋችሁ ኤዲት ማድረግ ትችላላችሁ። በዚህ መልኩ ፕራይሱን አሁን 100 ብር 59 ብር ብንል ሴቭ እናደርጋለን። በዚህ መልኩ 59 ብር ሆኖልናል። ካላችሁ አክቲቭ ታደርጋላችሁ፣ ከሌላችሁ ዲአክቲቬት ታደርጋላችሁ። ካላችሁ አክቲቬት ትላላችሁ፣ ከሌላችሁ ዲአክቲቬት ታደርጋላችሁ። ከዛ በዚህ መልኩ መጠቀም ትችላላችሁ ማለት ነው። ሙሉ የላብ ሪዛልታችሁ የላብ ቴስታችሁ በዚህ መልኩ ከነ ኮዱ
ይቀመጣል ማለት ነው። ይሄ ድግግሞሽ አሁን ለምሳሌ ሳይኖራችሁ ሲቀር ዲሌት አድርጋችሁ እንደገና መጨመሩ ሌላ ስራ ከሚሆን አክቲቬት ዲአክቲቬት አክቲቬት ዲአክቲቬት ማድረግ ነው። ከዛ እዚህ ጋር ሮል አለ ሲስተሙ ሮል አለው ይሄ አድሚን ነው የሚቆጣጠረው እዚህ ጋር ዶክተር ኤችአር አለ ላብ ቴክኒሻን አለ ፔሸንት አለ ፋርማሲስት አለ ሪሴፕሽን አለ አድሚኒስትሬተር አለ። በቃ ይሄ እናንተ የምትፈልጉትን ክሬት ሮል በላችሁ ክሬት ሮል ብላችሁ እዚህ ጋር አዲስ ሮል መጨመር ትችላላችሁ። ለምሳሌ ሲስተሙን ማን አክሰስ እንዲያደርግ ከፈለጋችሁ በዚህ መልኩ አዲስ ሲኒየር ዶክተር ከሆነ ሲኒየር ዶክተር ትላላችሁ። ፔሸንት ምን አክሰስ ማድረግ እንዳለበት እዚህ ጋር አሁን ደግሞ ያላሳያችሁ ኤአይ ኢንተግሬትድ ነው። ኤአይ አለው እዚህ ጋር በኤአይ ምንም ነገር ማዘዝ ትችላላችሁ። ሙሉ ሲስተሙን በኤአይ መጠቀም ትችላላችሁ። ኤአዩን ለመጠቀም ያው ተጨማሪ ክፍያ ሊያስከፍላችሁ ይችላል። ምክንያቱም እኛም የኤአይ ኤፒአይ ስለምንጠቀም የኤአይን ለመጠቀም ተጨማሪ ወጪ ሊያስወጣችሁ ይችላል። እዚህ ጋር ደግሞ ወደ ኤምፕሎይ ነው የምንመጣው ኤምፕሎይ ማኔጅመንት ሲስተም ውስጥ ነው የምንገባው እዛኛው ሲስተም ውስጥ ሆኖ የኤምፕሎይ ዲቴይል እዚህ ጋር መመዝገብ እንችላለን። አሁን ለምሳሌ የኤምፕሎይ አውቶማቲካሊ እዚህ ጋር ይመዘግብልናል። ኤምፕሎይ ማኔጅመንት ፔይሮል አለ እዚህ ጋር ሊቭ አለ አቴንዳንስ አለ ዶክመንት አለ ሂስትሪ አለ ሙሉ የፔይመንት የኤምፕሎዩን ዳታ ይመዘግብልናል። አሁን አይ ካርዱን ጀነሬት ማድረግ አድርገን ለሰራተኛችን መስጠት እንችላለን። በዚህ መልኩ የክሊኒካችን ሎጎ በክሊኒካችን ሎጎ አይዲ እዚህ ጋር የክሊኒካችሁ አድሬስ አለ። እዚህ ጋር ኪውአር ኮድ ጀነሬት ያደርጋል ይቺኛዋ ኪውአር ኮድ ናት አውቶማቲካሊ በእናንተ ኢንፎርሜሽን ሲገባ አውቶማቲካሊ ጀነሬት ያደርጋል። ኪውአር ኮዱ ስካን ሲደረግ የክሊኒኩ ኤምፕሎይ ዲቴይል ይመጣላችኋል። የስልክ ቁጥር እዚህ ጋር ይገባል ሙሉ የክሊኒኩ ኤምፕሎይ ማኔጅመንት ሲስተም እዚህ ጋር አለ። ከዛ በቀጣይ የምናየው ኤምፕሎይ ስር ዲፓርትመንት አለ ሊቭ አለ ኤችአር አናሊቲክስ አለ ኦርጋናይዜሽናል ቻርት አለ ፔይሮል አለ። ፔይሮል መጠቀም ትችላላችሁ እዚህ ጋር አሁን ለምሳሌ የዚህ ወር ፔይሮል ዝም ብለን የአንዱን ወር ጃንዋሪ እንበልና ጃንዋሪ ክሬት ፐረድ ስንል ከዛ ፕሮሰስ ፔይሮል ስንል አውቶማቲካሊ ፕሮሰስ ያደርግልናል። ያለውን ከዛ በዚህ መልኩ ይኸው አቴንዳንስ አለ አቴንዳንሱን ካልኩሌት አድርጎ በዚህ መልኩ የሚሰጠውን ሳላሪ በዚህ መልኩ ኔት ሳላሪውን በዚህ መልኩ እንትን ትላለች ስንከፍል ፔድ ብለን በዚህ መልኩ ፔድ ማርክ ፔድ ብለን ልክ ሲከፈል ይከፍላል ለሱም ሪሲፕት የሚያስፈልግ ከሆነ ሪሲፕት ጀነሬት ማድረግ እንችላለን። ሳላሪ ስሊፕ በዚህ መልኩ ጀነሬት ያደርግላችኋል። ከዛ ፔይሮል አለ አዲስ ኤምፕሎይ ሲንጨምርም አግሪመንት ጀነሬት ያደርግልናል። አግሪመንት አዲስ ኤምፕሎይ እንትን ስትሉ አግሪመንት በእጅ ከምትጽፉ አውቶማቲካሊ ሲስተሙ ጀነሬት ያደርግላችኋል። ልክ እዚህ ጋር አድ ሬጂስተር ስትሉ አዲስ ኤምፕሎይ ሬጂስተር ስትሉ ከዛ በዚህ መልኩ ሬጂስተር ኤምፕሎይ ልበለው ናሽናል አይዲ እና ኤዱኬሽናል ሰርቲፊኬት እያለ ነው። እሱን ጨምራችሁ እንትን ስትሉ ሰዓታችንን እንትን ለማከል ያክል ይሄን ስኪፕ ላድርግ ይሄን ያህል ማንዳቶሪም ስላልሆነ ያው ሲስተሙ ላይ አካተነዋል ለማለት ያህል ነው። እዚህ ጋር ፔይሮል አለ ፔይሮል አሳይቻችኋለሁ ሪፖርት አለ ዲቴይል ሪፖርት በፒዲኤፍ በኤክሴል ፎርማት ሙሉ የክሊኒክ ኦፕሬሽን ሙሉ የፔሸንት አናላቲክስ ሙሉ አፖይንትመንት ሬቨኑ ፋርማሲ እና ኢንቨንቶሪ የእናንተን ስቶክ በዚህ መልኩ እዚህ ጋር ዳሽቦርድ አለ ዳሽቦርዱ ላይ ማየት ትችላላችሁ። ክሊኒካችሁ እንዴት ነው በጣም ወርዷል እንዴ? በዚህ ወር ምን ያህል ጀነሬት አደረገ ምን ያህል በቃ በዳሽቦርድ ማየት ትችላላችሁ። በግራፍ መልኩ ምን ያህል እንዳገኛችሁ ምን ያህል አፖይንትመንት እንዳለ ምን ላይ ፎከስ ማድረግ እንዳለባችሁ በዚህ መልኩ እና ፋይናንስ ማኔጅመንትም አለ ሙሉ ይሄን ሁላ ስታደርጉ አውቶማቲካሊ እዚህ ማኔጅ ያደርግላችኋል። ኔት ፕሮፊቱ እስካሁን 5000 ምናምን በቃ በዚህ መልኩም ሙሉ
ፋይናንስ እንትን የ90 ቀን ሪፖርት፣ የኳርተር፣ የይር፣ ዚስ ዊክ፣ 30 ዴይ፣ 90 ዴይ በቃ በዚህ መልኩ እንትን ሊያደርግላችሁ ይችላል። ሪከርድ አለ። ኤክስፔንስ ነው፣ ኢንካም ነው። በዚህ መልኩ መመዝገብ ትችላላችሁ። ይሄን ይመስላል ሲስተሙ። እዚህ ጋር የሲስተሙ የእናንተ ሎጎ አለ፣ የእናንተ ክሊኒክ አድሬስ፣ ክሊኒክ ኢሜል ካላችሁ የክሊኒካችሁ ስም፣ ክሊኒክ ፎን ነምበር፣ ይሄ ሁሉ ሪሲፕቱ ላይ የሚመዘገብ ነው። እዚህ ጋር ስትቀይሩ አውቶማቲካሊ እዛ ጋር ይመዘግብላችኋል። ሶ ሙሉ የባክአፕ ሲስተም አለው። ባክአፕ ማለት አሁን እንደ ሁለተኛ አሁን ሲስተሙ ማይግሬት ማድረግ ከፈለጋችሁ ባክአፕ የሆነ ኢረር ካጋጠማችሁ አውቶማቲካሊ ባክአፕ ያደርግና ጉግል ድራይቭ ላይ ያስቀምጠዋል። የሆነ ኢረር ሲፈጠር ወደኋላ መመለስ እንደ አዲስ እንትን አያደርግላችሁም ባክአፕ ስላለው። በዚህ መልኩ መጠቀም ትችላላችሁ። ባክአፑን በዚህ መልኩ ሪስቶር ማድረግ ትችላላችሁ። በሴኪዩሪቲ እንትን ፉሊ ሴኪዩርድ ነው። አንደኛ የኤአይ ኢንተግሬት ስለተደረገበት ፉሊ ኤአይ ኮንፊገር ነው። 24 ሰዓት የማይተኛ ሲስተሙ የሚጠብቅ አለ። በዚያ ላይም ደግሞ ሞደርን በሆኑ ፕሮግራሚንግ ላንጉጆች ስለተጠቀምኩኝ ሙሉ ሲስተሙ ሴኪዩርድ ነው ማለት ይቻላል። እና ሙሉ ጥያቄ ካላችሁ በአትጃክ ዲጂታል ሲኢኦ በቴሌግራም ወይ ደግሞ በስልክ ቁጥር 0976883903 እደግማለሁ 76883903 ይደውሉልኝ። ምንም አይነት ጥያቄ ሲስተሙን መሞከር ከፈለጋችሁ የመሞከሪያ ጊዜ ይኖራችኋል። የ1 ሳምንት የመሞከሪያ ጊዜ እሰጣችኋለሁ። ትሞክራላችሁ። ሲስተሙ ትሬኒንግ አለው። ትሬኒንግ የ3 ቀን ትሬኒንግ ፉል ስታፍ ሙሉ ስታፍ የሙሉ ቀን 3 ቀን ትሬኒንግ አለ። ሳፖርት አለ። የአይቲ ሳፖርት ይሰጣችኋል። አይቲ ሳፖርት በየሳምንቱ እየመጣ ቼክ የሚያደርግ እናንተን ትሬን የሚያደርግ በየሳምንቱ፣ በየ2 ሳምንቱ፣ በየወሩ እንደ ፓኬጃችሁ እየመጣ አሲስት የሚያደርጋችሁ የአይቲ ሳፖርት ይኖራል። ሶ ስለነበረን ጊዜ አመሰግናለሁ። ከጃክ ዲጂታልስ ጋር በዲጂታል እንዘምን እላለሁ። የዲጂታል ፕሮዳክት መጠቀም እንግዲህ በዚህ ዘመን ግዴታ ነው፣ ግዴታ ነው። ሁሉም አሁን ኤአይ እየመጣ ነው። የወረቀት ስራ መቅረት አለበት። ምክንያቱም መቅረቱ አይቀርም ወደፊት እያልን የወረቀት ስራ ሙሉ በሙሉ ከስራ ውጪ ነው የሚሆነው። ምክንያቱም በጣም አልፊ ነው። ሲጠፋ ከተቃጠለ ያ ብቻ ነው። ይሄ ባክአፕ አለው። 2 ቦታ፣ 3 ቦታ፣ 4 ቦታ አንዱ ባክአፕ ከተበላሸ አንዱን መጠቀም ትችላላችሁ። ከተበላሸ ማለት አሁን ለምሳሌ የጉግል ሰርቨር ከፈነዳ አይታወቅም። በጦርነት ከፈነዳ የአማዞንን መጠቀም ትችላላችሁ። የራሽያን ሰርቨር መጠቀም ትችላላችሁ። የተለያየ ሀገር ሰርቨር መጠቀም ትችላላችሁ። ሶ አንዱ ከተበላሸ አይበላሽም። 24 ሰዓት ነው የሚሰራ እሱ ሰርቨሩ አይበላሽም። የመበላሸት እድሉ 1% ነው። ቢበላሽም ራሱ ባክአፕ መጠቀም ትችላላችሁ። እና ከዲጂታል ጋር እንዘምን፣ ከጊዜው ጋር እንሂድ እላለሁ። ቴንኪው አመሰግናለሁ።